በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መቅድም ገድለ አዳም። ጥበብ ወልድን በወለደ በዮርዳኖስ በነጭ ርግብ አምሳል ወርዶ በክርስቶስ ራስ ላይ የተቀመጠ መንፈስ ቅዱስን ባሰረጸ በእግዚአብሔር አብ ስም ጥልቅ ወይም ረቂቅ የሆነ ከአብ የወልድ መወለድ የመንፈስ ቅዱስ መስረጽ ይነገራል፣ ግን አይደረስበትም። ለመስማትና ለመናገርም የረቀቀ ድንቅ ነው እንጂ። አብ ልብ ይባላል። ሁሉን የሚያስብ ልብንም የሚያልብ እንዲያስብ የሚያደርገው እርሱ ነው። በባህሪ መለኮቱ አንድ ሲሆን በተለየ አካሉ አካላዊ ልብ ነው። የመላእክት ጭፍሮችን ወደ እርሱ የሚጠራ አብ ከወልድና ከመንፈስ ቅዱስ ጋር አንድ ነው። ሰማይ ከመዘርጋቱ ፀሐይ፣ ጨረቃና ከዋክብት ከመመላለሳቸው በፊት ደመና ዝናብን ከመስጠቱ መሬትም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከመዘርጋቱ በፊት ትጓን በሆኑ በአርባባ መላእክት በሱራፊና በኪሩቤል አንደበት ከመመስገኑ በፊት ሳይተኛ ሁሉን ይጠብቅ ነበር። የወደደን ይምራል፣ የወደደውንም ያደንቃል። ለዓመታቱም ስፍር ቁጥር የላቸውም። በዕለተ ዓርብ አዳምን ሲፈጥር ከዳዳሌብ አፈርን፣ ከናጌብ ውሃን፣ ከሐዜብ ንፋስን፣ ከኮሬብ እሳትን ለማምጣት የተመላለሰ አይደለም። ከዙፋኑ ፈጽሞ አልተንቀሳቀሰም። ዓለምን በሚዛኑ በለካት ጊዜ ፍጥረታትን ሁሉ በእርሱ ዘንድ እንደ ጠብታ ወይም እንደ ቅንጣት ናቸው። የተራበውን ያጠግባል፣ የተጠማውንም ያረካል። እንደ እናት ጡት ሁሉን የሚያሳድግ እርሱ ነው። በርኅራኄው ወተት በፍጹም ቸርነቱ ሁሉን ይመግባል። መለኮታዊ ክብሩንም በሌላ አይሰጥም ለዘላለሙ አሜን። በአንድነት ሦስትነት፣ በሦስትነት አንድነት በእግዚአብሔር ወልድ ስም ወልድ ነባቢ ቃል የሚናገር ይባላል። በዕለተ እሁድን ሁሉን የፈጠረ እርሱ ነው። በተለየ አካል ቃል አካላዊ ነው። በማይለይ ባህሪ መለኮቱ ግን ከአብ ከመንፈስ ቅዱስ ጋር የማይለያይ አንድ ነው። ክቡድ በሆነ በነፋስ ኃይል ዓለምን ከመፍጠሩ በፊት የሚያስፈራ የሚያንቀጠቅጥም ነበር። ዓይኖቹም እንደሚነድ እሳት ናቸው። የራስ ፀጉሩም እንደ በረዶ ነጭ ነው። የኢስጲድ ዕንቁንም ይመስላል። መቅደሱም በእሳት የተከበበ መረግድ ዕንቁ ነው። ጠፈርን ያለ ምሰሶ ያቆመ የብስንም ያለ እጅ በቃሉ ብቻ ያለ መሰረት የፈጠረ እርሱ ነው። ለሦስትነቱም በእውነት ስግደት ይገባዋል። መባርቅትን የሚታዘዙለት ነጎድጓድም የሚልክ በሰማያዊ አዳራሽ በሚቆሙ በነገደ መላእክት የሚመሰገን በመንፈስ ቅዱስ አክብሮ አዳምን በኤደን ገነት ያነገሰው ስለ ቤተ ክርስቲያን በአደባባይ መከራን የተቀበለ እርሱ ነው። ከጎኑ በፈሰሰው በክቡር ደሙ ይቀድሳት ዘንድ ስለ እርሷ በመታሰር ግንድን ተሸከመ። የበደለው ሳይኖር እንደ በደለኛ የርኩሳን አይሁድንም ምራቅ ታገሰ። ዓለምን ለማዳን የወደደ ቸርነት ልማዱ የሆነ አምላክ ልዩ በሆነ ዕፅ መስቀል ተሰቀለ። መለኮታዊ ክብሩም ለሌላ አይሰጥም ለዘላለሙ አሜን። በማይዳሰስ ወይም በማይጨበጥ ነበልባላዊ ኃይል ዓለምን ከመፍጠሩ በፊት ንጉሥ በሆነ በእግዚአብሔር መንፈስ ቅዱስም መንፈስ ቅዱስ ሕይወቱን ሁን የሚያድን እስትንፋስ ይባላል። በልዩነት አካላዊ እስትንፋስ ነው። በመለኮታዊ ባህሪው ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። ነፋስ ከመንፈሱ መባረቅትም ከመመላለሳቸው በፊት በአዳም ፊት የሕይወትን እስትንፋስ እፍ ያለበት የተመሰገነ አዳም ቆዳን ያለበሰው ለቅዱሳን ከሐር የተሰራ የተጌጠ ልብስን የሚያጎናጽፍ ንጹሐንን በክብር አክሊል ዘውድ የሚያከብር እርሱ ነው። በዮርዳኖስ በክርስቶስ ላይ በእርግብ አምሳል የወረደ በባህር በየብስ በእግሩ የሚመላለስ ስለሚቸገሩ ላልተረጋጉ ፍጹም ጸጥታቸውን በባህርና በደሴት ነቢያትን ያለምንም መጠጥ ወይም ምግብ ያዞራቸው ሐዋርያትን በጳርቴ በሜድና በኤላሚጢ ቋንቋ ያናገረ እርሱ ነው። እርሱ ሲመክረን ሲያስተምረን ልዩ ለሆነ ሦስትነቱ እንሰግድ፣ ለእርሱ ምስጋና ይገባል አሜን። መጀመሪያም መጨረሻም ከሌለው ለልጅ ልጅ ከማይጠፋ ሦስትነቱ ጋር የበደለ ሰው ወደ እርሱ እስኪመለስ ድረስ የሚታገስ መለኮታዊ ክብሩ የማይከፈል
የማይፋለስ መንፈስ ቅዱስ ነው፣ ዛሬም ዘወትርም ለዘላለሙ አሜን ይሁን ይደረግልን። አብ ወልድ መንፈስ ቅዱስ ሰውን በአርአያችን እንደ ምሳሌያችን እንፍጠር አሉ። በዕለተ እሑድ 8 ፍጥረታትን ፈጠሩ። ብርሃንን፣ ጨለማን፣ ውሃንና መሬትን፣ ንፋስና እሳትን፣ ሰማይና መላእክቱንም መቶ ነገድ አደረጋቸው። የመላእክት አለቃም በብሊያኖስ ሳጥናኤል ነበር። መላእክትን ፈጥሮ ተሰወራቸው፣ በጨለማ ሸፈናቸው። እነርሱም እርስ በርሳቸው ማን ፈጠረን? ጌታችን ማን ነው ተባባሉ። ሰብሊያኖስም ወዲያና ወዲህ ተመለከተ፣ ታላቃቸው እርሱ እንደሆነም አየ። እርሱም ፈጣሪያችሁ አምላካችሁም እኔ ነኝ አለ። መልአኩ ቅዱስ ገብርኤልም አሰምቶ ተናገረ። ማኅበረ መላእክቱ ሆይ በያለንበት በሃይማኖት ጸንተን እንቁም፣ በዚህ መልክ አትመኑት። እንደዚህም በዚህ ጊዜ የሥላሴ ብርሃን ታየ። ኪሩቤልና ሱራፌልም ዙፋኑን ተሸክመው ታዩ። በሰማይ ጠፈርም ብርሃን ይሁን አለ ለዘላለሙ አሜን። ሰኞ ዕለትም የውሃ ሦስተኛውን እጅ ወደ ሰማይ አወጣ፣ ጠፈርንም አደረገው፣ እስከ ምድር ዳርቻም ድረስ አጸናው። ይኸውም የውሃ ሦስተኛው እጅ ሆኖስ ነው። ሲነጋ በመጣ ጊዜም ወደ ጥልቁ ይወርድ ዘንድ ውቅያኖስን አዘዘው፣ ውሃ ወደ ቦታው ይሰበሰብ አለ። ከወሰኑ ከድንበሩ እንዳያልፍ ገሰጸው ወይም አዘዘው። ምንጮችና ፈሳሾች ግን ቀሩ። መሬትም በውሃ ላይ አስቀመጣት፣ ውሆችም እንዳይጣሉ በቃሉ አጸናቸው። ማክሰኞ ዕለትም ምድር ለመነችው፣ ጌታዬ አምላኬ ሆይ የምለብሰውን ልብስ ስጠኝ አለችው። ለምድርም በእጅ የሚለቀሙ አትክልትን፣ በማጭድ የሚታጨዱ ሳሮችን፣ በምሳር የሚቆረጡ እጽዋትን በየወገኑ ሰጣት። በዕለተ ሮብም ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። የፀሐይ አፈጣጠሯም ከነፋስ ከብርሃን ከእሳት ነው። ጨረቃንም ከነፋስ ከብርሃን ከውሃ ፈጠረ። ከዋክብትንም እንዲሁ ፈጠራቸው። ሐሙስ ዕለትም በመጀመሪያው ሰዓት ሌሊት እግዚአብሔር እንስሳትን፣ አራዊትን፣ አዕዋፋትን በየወገኑ ታስገኝ ዘንድ መሬትን ባዘዛት ጊዜ ታላቅ፣ ታናሽ፣ ሴት፣ ወንድ ሁነው ተገኙ። ከዚህም በኋላ ብሄሞትና ሌዋታንን ፈጠራቸው። ብሄሞት በየብስ ወይም በደረቁ ምድር ይኖራል፣ ሌዋታን ግን በባህር ውስጥ ትኖራለች። አርብ ዕለትም 6 ቀን ሆነ። ጠዋት ፀሐይ ከወጣ በኋላ አብ ወልድና መንፈስ ቅዱስ አዳምን ፈጠሩት። በፊታቸውም ቆመ፣ የሕይወት እስትንፋስንም እፍ አሉበት። አብ ወልድ መንፈስ ቅዱስ ሀብተ ክህነትን ሀብተ መንግስትን ሰጡት። መለኮታዊ ስልጣኔን አትንፈግ፣ በአምላክነት ክብሬንም አትግባ። ከሰማይ በታች ከምድር በላይ የፈጠርኩልህን ልብህን እንደፈለገው ብላ ጠጣ። ነገር ግን ይችን ዕፀ በለስ አትብላ። ትእዛዜን ተላልፈ ብትበላ ግን የሞት ሞትን ትሞታለህ። እነሆ አዘዝሁ፣ ከታዘዝከውም አትለፍ አለው። 3 ሰዓትም ሲሆን ሔዋንን ፈጠሯት። በቀራንዮም ከአዳም ጋር 40 ቀን 40 ሌሊት አስቀመጧት። ከዚህም በኋላ እግዚአብሔር ታላላቅ እንስሳትን፣ አራዊትን፣ አዕዋፋትን በየወገኑ ታወጣ ዘንድ መሬትን አዘዛት። እነዚህም የውጭ አራዊት፣ የውስጥ አራዊት፣ 4 እግር ያላቸው በልባቸው የሚሳቡትን ነው። እንዲህም ሆነ፣ እንደ ቃሉም ተፈጠሩ። የእንስሳት፣ የአራዊት፣ የተዋሲያንን ሁሉ የመፈጠር ትርጉም ልናውቅ ይገባናል። ትርጉሙም ይህ ነው። ለመድኃኒትነት የሚሆን አለ፣ ከእነርሱም ለተልእኮ ወይም ለመላላክ የሚሆን አለ። እግዚአብሔር ሰውን ለመፍጠር ፈቃዱ በሆነ ጊዜ የሚያገለግለውን ሁሉ አዘጋጀለት። ስፍር ቁጥር የሌለው ፍጥረት በየወገኑ የመፍጠሩን ጥበብና ደንቅ ዘንድ ለአንክሮ ወይም ለተዘክሮ ፍጥረታቱ ብዙ ሲሆኑ እንዴት እንደሚረዳቸው፣ እንደሚያስተዳድራቸው፣ እንደሚመግባቸው እናደንቃል ዘንድ ከእርሱም ለሰው የሚያገለግል እንደ ላም፣ እንደ ፈረስ፣ እንደ አህያ የመሳሰሉ ነው። ሰዎች የሚመገቡበት እንስሳ አለ። ላምን፣ በግን፣ ፍየልን ይህን የመሳሰሉትን ይመለከታል። ሰውም እንደወደደው ይጠቀምባቸዋል ወይም ይመገባቸዋል። ይህም የሚያስደንቅ አይደለም። የሚያስደንቅስ ከአራዊት በልባቸው የሚሳቡ ከአዕዋፍም የሚራዳቸው ሰው ሳይኖር ከብዛታቸው ጋር በተፈጥሮ ጠባይ የተለያዩ ሲሆኑ ሊጠበቁም የማይፈልጉ ሲሆኑ ይጠብቃቸዋል፣ ይመግባቸዋልም። ከእነርሱም ሳር የሚመገቡ አሉ፣ ስጋን የሚበሉም አሉ። እርሱም ከፍጡራን አንድስ እንኳን
ሊመረምረው በማይችል ጥበባዊ ፍርዱ እያንዳንዱን ሁሉ በሚመግባቸው ቦታ ያሰማራቸዋል። ዳግመኛም ሁሉን እንስሳ ዝቅ አድርጎ መፍጠሩ ሁለት ትርጉም እንዳለው ያስረዳል። አንደኛው ለጌታው ራሱን ዝቅ እንደሚያደርግ አገልጋይ ዝቅ ማለታቸው አገልጋይ በመሆናቸው ነው። ሁለተኛው ማለታቸው ደግሞ ዝቅ ቀና ብለው አለመሄዳቸው ከፍ ያለ ቦታ መንግሥተ ሰማይ የእነርሱ ባለመሆኗ ነው። ወደ መሬት ዝቅ ያሉ እንደመሆናቸው በመሬት ይቀራሉ እንጂ ሰውን ሲፈጥረው ግን እንደፈጠረው አድርጎለት ከፍ ያለች ሀገሩ መንግሥተ ሰማያትን ያይ ዘንድ ወደ ሰማይ ቀጥ ያለ ከፍ ያለ አድርጎታል። ምድርን ይመለከት ዘንድም ፍቃዱ ነው። አብ፣ ወልድ፣ መንፈስ ቅዱስ በአርአያቸው እንደ ምሳሌያቸው እንፍጠር አሉ። በዚህ ቃልም በፍጹም ማስተዋል አዳም የ30 ዓመት ሰው ሆኖ ተፈጠረ። እግዚአብሔር በአርአያችን እንፍጠር ማለቱ ሦስትነቱን ያስረዳናል። እንደ አርአያችን እንደ ምሳሌያችን ማለቱም ክፉና ደግን ማወቁን ያስረዳናል። ስለዚህም ከሰማይ በታች ባለው ፍጥረት ሁሉ ንጉሥ ጌታም አደረገው። ከዚህ በኋላ በኤደን ገነት አስቀመጠው። ከአንዲት ዕፅ በቀር እጽዋትንም ሁሉ ብላ አለው። የከለከለውም ነፍጎት አይደለም፣ እነሆ አምላክነቱን ሊያስረዳው እንጂ። በአዳም ላይ እንቅልፍ መላኩም ከእርሱ አጽምን በወሰደ ጊዜ ሕማም እንዳይሰማው ነው። በፍቅር የተሳሰሩ በግብርም የተካከሉ የሆኑ ዘንድ ሔዋን ከአዳም ቀኝ ጎን ተገኘች ወይም ተፈጠረች። ሔዋን ከአዳም የራስ አጥንት ተፈጥራ ቢሆን ትታበይ ወይም ትኮራ ነበረ። ከእግሩ አጥንት ተፈጥራ ቢሆን ፈጽማ በተዋረደች ነበርና ይህቺ ሥጋ ከሥጋዬ ናት፣ አጥንቷም ከአጥንቴ ናት፣ ይህችንም ሚስት ትሁነኝ ማለቱም በእርሱ ባደረ መንፈስ ቅዱስ ያውቅ ዘንድ ስለተገባው ነው። ሔዋንን ብርሃንን የተጎናጸፉ ነበሩ። ሁለቱም የሚለብሱት ከፀሐይ 100 እጥፍ ያበራ ነበር። መልካምን የሚጠላ ሰይጣን ክብራቸውን፣ ታላቅነት፣ ምስጋናቸውን በተመለከተ ጊዜ በእነርሱ ላይ ቀናባቸው። በእባብ አካልም ተሰወረ ወይም ተዋሃደ። እባብም ሔዋንን በገነት ካለው እጽዋት ብሉ ያላችሁ እባብም ሔዋንን በገነት ካለው እጽት ብሉ ያላችሁ ለምንድን ነው አለቻት። ሰይጣን የእግዚአብሔርን ስም ማወቁም እኔ እግዚአብሔር ብርሃን ይሁን አለው ሲል የእግዚአብሔርን ቃል በመስማቱ ነው። ሔዋንም እባብን በገነት ካሉት እጽዋት ሁሉ እንመገባለን፣ በገነት ካለች ከአንዲት እጽ በቀር ከእርሷ እንዳንበላ እንዳንፈልጋትም እግዚአብሔር አዞናልና ይህም እንዳንሞት ነው አለችው። የሰይጣን መልስም ሞትን የምትሞቱ አይደለም፣ ዕፀ በለስን በበላችሁ ጊዜ ዓይናችሁ ይገለጣል፣ ክፉና በጎን ታውቃላችሁ፣ አምላክም ትሆናላችሁ፣ እግዚአብሔርን ያውቃልና ከለከላችሁ አላት። ይህንን ንግር ግን ተንኮልና ሽንገላ ነበረ፣ እግዚአብሔርን እስኪሳደቡ ድረስ አደረሳቸው። ቀናተኛና ንፉግም አሉት፣ ከእግዚአብሔርም ጸጋ ከእውቀትም ተራቆቱ። እርሱ ወይም ሰይጣን ከመካዱ የተነሳ ከሕይወትና ከብርሃን ልብስ የተራቆተ ሆኗልና። ጠቢብ እግዚአብሔር ግን ቀናተኛ ንፉግ አለመሆኑን ሰው በአርአያችን እንደ ምሳሌያችን እንፍጠር በማለቱ አስረዳ። በሰርክ በገነት መካከል ሲመላለስ የእግዚአብሔርን ድምፅ በሰሙ ጊዜ አዳምና ሚስቱ ሔዋን በገነት እጽዋት መካከል ከእግዚአብሔር ፊት ተሸሸጉ። እንዲህም መጽሐፍ እግዚአብሔርም ስሙ ብሩክ ወይም ምስጉን ነውና ለአዳም ድምፁን አሰማ፣ ፍርሃትን የተመላ ይሆን ዘንድም በሚያስገርም ሁኔታ ተመላለሰ። ዳግመኛም በፍርሃት ከመቃጠሉ የተነሳ ልቡ ቀለጠ። እንደ ርኅሩና የልጅ ፍቅር እንዳሸነፈው አባት ቀጭን በሆነ ቃል አዳም ሆይ ወዴት ነህ አለው። ይህንን ማለቱ አዳም ያለበትን ቦታ የማያውቅ ሆኖ አይደለም፣ ከምን ክፉ ምግባር ደርሰህ ማለቱ እንጂ። እግዚአብሔር በቀዳሚት ሰንበት በሰባተኛው ቀን አረፈ ማለቱም ካለው ፍጥረት ምንም እንዳልቀረ ያጠይቃል። ባረካት፣ አከበራት፣ ቀደሳት ማለቱም ፍጥረታት ከተፈጠሩባቸው ዕለታት ይቺ ዕለት ቀዳሚት ሰንበት ዋጋ የለሽ ቀን እንዳትባል ነው። የአባታችን የአዳም የእናታችን የሔዋን መቅደም ተፈጸመ።